እሺ ሰላም የንዝረት ቴክ ቤተሰቦች፣ ዛሬ በአዲስ ቪዲዮ ተመልሰናል። የዛሬ ቪዲዮ ደግሞ እንዴት የተለያዩ ሚሞችን ኤአይን ተጠቅመን እንዴት መስራት እንደምንችል ነው። ለምሳሌ ያህል ይህን ቪዲዮ ተመልከቱትና አሰራሩን ደግሞ አሳያችኋለሁ። ያው ይህ የምትመለከቱት አሁን ቪዲዮ አይታችሁታል። አሁን ይሄንን የተመለከታችሁትን ቪዲዮ በቀላሉ ኤአይን ተጠቅሜ ፎቶውንና ኦሪጂናሉን ቪዲዮ ሚክስ አድርጌ ነው የሰራሁት። ይሄ ቪዲዮ እንዴት እንደሚሰራ ማወቅ የምትፈልጉ ይሄን ቪዲዮ እስከመጨረሻ ተከታተሉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ በማድረግ ጀምሩ። እሺ በመጀመሪያ እንደዚህ አይነት ቪዲዮዎችን ለመስራት አንድ አፕ አለ። አፕሊኬሽኑን ወይ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ፣ ወይም ደግሞ ፕሌይ ስቶር ላይ ትገባላችሁ። ፕሌይ ስቶር ትገቡና ቪግል ኤአይ ብላችሁ ሰርች ታደርጋላችሁ። ከዛ በኋላ ይሄው የኛው ነው፣ ቪግል ኤአይ የሚባለው የኛው ነው። የኛውን አፕ ታወርዳላችሁ። እኔ ኦልሬዲ አውርጄዋለሁ። አፕዴትም ጠይቆኛል። እዚሁ አፕዴት ማድረግ እንችላለን። ከዛ ምንድነው የምናደርገው? ወደ አፑ እንሄዳለን። ያው አፕሊኬሽኑ ይሄ ነው፣ እንከፍተዋለን ማለት ነው አፕሊኬሽኑን። ከዛ አፕሊኬሽኑን ስትከፍቱት ያው ሳይን አፕ ይላችኋል። እኔ ያው አፕ ስላለኝ ሳይን አፕ አድርጌ ነው የገባሁት። ወይ በኢሜል ወይ ደግሞ ፍሬም ሊያስገባችሁ ይችላል። ከዛ ዘን ወደ አፑ እንደገባችሁ እዚህ ጋር የሚያማርጡ ነገሮች አሉ። ሚክስ፣ ኤዲተር፣ ማይክ ብዙ ነገር ነው የምትሰሩበት። ባይ ዘ ዌይ የተለያዩ ቪዲዮዎችን ሚሞችን መስራት ትችላላችሁ። ቲክቶክ ላይም ሆነ ዩቲዩብ ሾርት ላይ ለመልቀቅ። እሺ ቀጥታ እዚህ ጋር ፕላስ ምልክቷን እነካለን። ከዛ በኋላ ሚክስ የምትላለች፣ ሚክስ የምትለዋን እነካለን። ለምሳሌ አሁን የሰራሁትን በአብይ የሰራሁትን ቪዲዮ እንዴት እንደሚሰራ ማወቅ ከፈለጋችሁ ይኸው እዚህ ጋር ምንድነው የምትመርጡት? ቪዲዮውን ነው ሚክስ የምታደርጉትን ቪዲዮ ማለት ነው። ሚም ሊሆን ይችላል፣ ማንኛውም ነገር በቃ ሚክስ የምታደርጉትን ነገር ትመርጣላችሁ። የሆነ ዲቫይስ ላይ ያለ ለምሳሌ አንዱን ቪዲዮ ልምረጥ። ይኸው እሺ ላሳያችሁ። ቆይ ይኸው መርጫለሁ አሁን ይሄን ቪዲዮ። እዚህ ጋር ካራክተር ስትመርጡ እኔ አሁን ለምሳሌ እንደ ምሳሌነት በአብይ ፎቶ ነው ማሳያችሁ። እናንተ የፈለጋችሁትን ፎቶ መጠቀም ትችላላችሁ። የራሳችሁንም ሊሆን ይችላል። የተለያየ ሰው ፎቶ መጠቀም ትችላላችሁ። የሆነ እዚህ ጋር ለምሳሌ የጠቅላይ ሚኒስትር ዶክተር አብይ አህመድን ፎቶ መርጫለሁ፣ መረጥኩኝ። ከዛ ይኸው ጨረስኩ። በቃ ይሄንን ሚክስ አድርጌያለሁ። አሁን የሚቀረኝ ምንድነው? አፕሎድ አድርጎ ቪዲዮ በቃ ራሱ ነው የሚጨርስልን። ሚክስ እናደርገዋለን። ይኸው እስከ ዛሬ የሰራሁት ቪዲዮዎች እነዚህ ናቸው። ይኸው ጀነሬት እያደረገ ነው። ጀነሬት እስከሚያደርግ ቆይ ትንሽ እንጠብቀው። እሺ ያው ቪዲዮ ነው ሰርተን ጨርሰናል ማለት ነው። ከዛ ቪዲዮን ጀነሬት እስከሚያደርግ ጠብቃታላችሁ። ቪዲዮ ቶሎ ነው ጀነሬት የሚያደርገው። ያው እኔ ድጋሚ ስለሆነ ቪዲዮን የሰራሁት ቪዲዮን ሪዛልቱን ማየት ትችላላችሁ። ድጋሚ ነው። ያው ቪዲዮ አልቋል እንግዲህ ቪዲዮን ከጨረሳችሁ በኋላ እዚህ ጋር ዳውንሎድ ምትላለች። እቺን ዳውንሎድ የሚለውን መንካት ነው። እሺ ቪዲዮ ዳውንሎድ አድርገን ጨርሰናል። አሁን ወደ ጋላሪ ወይ ወደ ማንኛውም ፕሌየር ታገኙታላችሁ። አሁን ደግሞ ቀጣይ ደግሞ ምንድነው መሰራላችሁ? እስኪ ኮመንት ላይ ያሳውቁኝ የምትፈልጉ ካላችሁ ማለት ነው። እቺኛዋን ዋተርማርክ እንዴት እንደምታጠፉ ማንኛውንም ሶሻል ሚዲያ ላይ ሊሆን ይችላል። ማንኛውንም ቪዲዮ ዋተርማርክ በነፃ እንዴት እንደምታጠፉ፣ የተለያዩ ትላልቅ ጽሁፎችን ምናምን እንዴት ሪሙቭ እንደምታደርጉ ቆንጆ አፕሊኬሽን አለች። ፍሪ ፕሪሚየም ማለት ነው። የፈለጋችሁትን ያህል ሊሚትድ የሆነ የምታጠፉበት። እኔ ቴሌግራም ቻናል ላይ ወይ ለቅላችኋለሁ ወይ ቀጣይ ቪዲዮ ደግሞ እንዴት እንደምታወርዱ አሰራሩን ቀጣይ ቪዲዮ ሰራላችኋለሁ። እሺ የምትፈልጉ ሰዎች
ኮመንት ላይ አሳውቁኝ። የዛሬው ቪዲዮ ጨርሰናል። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ስለተከታተላችሁኝ ቴንኪው በጣም